የእግዚአብሔር ቤተሰቦች የክርስቶስ ወዳጆች እንደምን ከረማችሁ እንደምናችሁ እግዚአብሔር አምላክ ረድቶኝ አግዞኝ ዛሬ በሌላ ሐሳብ በሌላ ቃል በፊታችሁ ተገኝቻለሁ። እግዚአብሔር አምላካችን ደግሞ ዛሬ በቃሉ አልፎ ይናገረናል፣ ያስተምረናል፣ ይገስጸናል። እስቲ ቃሉን ሼር ከማድረጌ በፊት አጭር ጸሎት እንጸልያለን። ቅዱስ የተባረከ አባታችን ሆይ ከፍ ከፍ በል። እችን ቀን በሕይወታችን ላይ ስለጨመርክልን ለአባቱ የተመስገን። አሁንም በቃል አልፈ እኔንም ወገኖቼ ተናገረን፣ አስተምረን፣ ገስጸን። ቃል መጥቶ ስራ ሳይሰራ ስለማይመለስ ህይወታችንን ስለሚቀየር ስለሚያስተካክለን አባቶ የተመስገን። ተጽዕኖ ሁሉ በየስም ይሰበር፣ አየሩ ዙሪያ ሁሉ በየስም ይለቀቅ። አባቴ ሆይ ተናገር ያልከኝም ብቻ ጌታዬ እንድናገር እርዳኝ። አንደበቴን ቀባ። የበቀል መናፍስቶች ሁሉ በየስም ይታሰሩ። ሰማያት በእኔም ይህንን በሚሰሙ ወገኖቼ ትይዩ የተከፈተ ሰማይ እንድሰጠን ያለምንም መከልከል አባቶ ቃል እያለፈ እንዲሰራ መፈወስ የሚገባቸው እንድትፈውስ መነቀል ያለበትን ነገር በእያንዳንዳችን ህይወታችን ላይ ያለ ሁሉ እንድትነቅልልን ከሀሳብ ከፍቃድ ጋር እንድታገናኘን እኔ በኢየሱስ ስም ጸለይኩኝ። ጊዜውን ሁሉ ለአንተ ሰጠው በኢየሱስ ስም ሃሌሉያ። ኢየሱስ ጌታ ነው። እንግዲህ ጌታ የሰጠኝ ቃል ዛሬ ከክሪስማስ ጋር የሚገናኝ ነው። እንግዲህ በአሜሪካ አሁን ከአንድ 2 ሳምንት በኋላ ክሪስማስ ይሆናል። ዲሴምበር 25 ተርስዴይ ክሪስማስ ነው የዚህ ሀገር እና በዛ በተመለከተ ቃል ጌታ የሰጠኝ ቃላትን ሰብካለሁኝ። በዚህ በተከታታይ በእነዚህ በ2-3 ሳምንታት ውስጥ የተመሳሰለ ነው ጌታ በውስጤ ልቤ ውስጥ ያስቀመጠው። እንግዲህ ክሪስማስ ማለት የጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ሰው የሆነበት ነው። አንድ በጣም ደስ የሚለኝ ቦታ ላይ ሚክያስ 5:2 ላይ ደስ የሚል ቃል አለ ስለ ቤተልሔም። የሰጠው ርዕስም አንቺ ቤተልሔም የሚል ነው። ቤተልሔም ማለት የዳቦ ከተማ የዳቦ ምድር ማለት ነው። በሚክያስ 5:2 እንደዚህ ያለ ይናገራል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል እያለ ይናገራል። ትንሽ ነሽ፣ ከሌሎች ስትታይ በጣም ታናሽ ነሽ። ነገር ግን አንቺን ከፍ የሚያደርግሽ ነገር ካንቺ ገዢ የሆነ ይወጣል እያለ ይናገራል። ማቴዎስ ወንጌል 2 ላይ 5-6 ደግሞ ይሄንን ከሚክያስ ወስዶ ይናገረዋል። በኢየሱስ ስም አነበዋለሁ። ማቴዎስ ወንጌል ምዕራፍ 2:5-6 እንደዚህ ይላል። አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዦች ከቶ አታንሽም፣ አሕዛብን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና። ይህ ከሚክያስ ወስደው ነው ለሄሮድ ለተባለው የሚነግሩት። ሄሮድ የተባለው እነዚህ 7 ሰገል የሚባሉት እነዚህ ዘዋይዝ ሜን የሚባሉት ከሩቅ አገር ኮከብን እየተከተሉ ወደ እስራኤል ወደ ኢየሩሳሌም ይመጣሉ። ከዛ ለንጉሱ እኛ እኮ ንጉሱን ፈልገን ነው እንደዚህ የመጣ ነው ሲሉ ንጉሱ በጣም ተረበሸ። እሱ ንግስናው ማንም እንዲነካበት አይፈልግም ሄሮድ እና በጣም ደነገጠ ይላል ቁጥር 3 ላይ። ኢየሩሳሌምም ሁሉ ከርሱ ጋር የካህናትም አለቆች የሕዝቡንም ጻፎች ሁሉ ሰብስቦ ሄሮድ ክርስቶስ ወዴት እንዲወለድ ጠየቃቸው። እነሱም ኬት እንደሆነ ነገሩት። ከቤተልሔም ከዛች ከትንጥያዋ ከተማ በሚክያስ በተነገረው በዛ ከተማ እንደሚወለድ ነገሩት። እኔ የሚገርመኝ ይሄንን ሳይ ጌታ በውስጥ አንድ ነገር ያስቀመጠው ነገር የእግዚአብሔር አመራረጥ ነው ወገኖቼ። እጅ ትንጥዬ ከተማ ናት። ጌታ ለራሱ ስራ ድንቅ ነገር ሊያደርግባት የዘላለም አምላክና ገዢ የሆነ ሊወለድባት የመረጣት ትንሽዬ ከተማ ከሁሉ የምታንስ ትልቅ ከተማ አይደለች። ትንጥዬ ከተማ ቤተልሔምን አምላካችን መረጠ። እኔ ጌታ ኢየሱስ ክርስቶስ አመጣት ስናይ እያንዳንዱ ነገር በጣም ዝቅ ባለ ሁኔታ ነው የመጣው። ከማርያምና ከዮሴፍ ማርያም በጣም የማትታወቅ ምስኪን ሴት፣ ከዛ ደግሞ ሲወለድም ደግሞ በግርግም ውስጥ መልእክት የተነገረላቸው ለእረኞች ሌሊት ለሚጠብቁ ለነዚህ ካህናቶች እዚህ ይወለዳል ብለው ብዙ ጥቅስ ስለሚናገሩ አይደለም፣ ምንም ለማያውቁ ሌሊት ሁሉ ሲጠብቁ ለሚያሩ ለሚስኪን እረኞች ነው መላእክት አመጡ። በዳዊት ከተማ ዛሬ ታላቅ የሆነ ገዢ ታላቅ የሆነ ንጉስ ተወልዶላቸዋል፣ ደስ ይበላችሁ እያሉ መላእክታን እያመለኩ ለነዛ
ለእረኞች ነው የነገሩት። ለነዚህ ለካህናቶች አይደለም፣ ጥቅስ ስለሚጠቃቅሱ አይደለም፣ ለነዚህ ለምስኪኖች። እና እግዚአብሔር አመራረጡ በጣም ይገርመኛል። ይሄ ስለ ቤተልሔም ሳስብ የእግዚአብሔር አመራረጥ፣ እግዚአብሔር ሲመርጥ ወገኖቼ ማንንም አይንቅ። ይቺን ከተማ እግዚአብሔር አምላክ ታናሽ ነኝ ማንንም በቃ ከሁሉም የምጠቅም አይደለም የምትል ከተማ እግዚአብሔር ግን አልናቃትም። ለዛ ነው ኢዮብ 36:5 ላይ ሲናገር እነሆ እግዚአብሔር ኃያል ነው ማንንም አይንቅም፣ እርሱም በማስተዋል ብርታት ኃያል ነው። እግዚአብሔር ታላቅ አምላክ ሆኖ ኃያል አምላክ ሆኖ ግን ማንንም አይንቅም። ይቺን ቤተልሔምን አልናቃት። ልጁ ወደዚህ ምድር እንዲመጣ እግዚአብሔር አባባት ያቺን ከተማ አልናቃትም። የተመረጠች ከተማ ሆነች ታናሽ ሆና እያለ እና እግዚአብሔር አመራረጡ ማንንም የማይንቅ አምላክ ነው የምናመልከው ወገኖቼ። የሚያበላልጥ ቢሆን ኖሮ እንደ ሰው አመራረጥ ቢሆን ኖሮማ እግዚአብሔር አምላክ ለዛች ከተማ አይመጣም ነበረ። በጣም ምስኪን ከሆኑ ማርያምና ዮሴፍ በኩል አይመውንም ነበር። እግዚአብሔር አመራረጥ ግን ትልቅ የሚገርም ነው። ሌላ ደግሞ የእግዚአብሔር አመራረጡ ታናናሽን የሚመርጥ ነው። ታናናሽ የሆኑትን በቃ በሰው ኃይል ምንም የማይሞሉትን ኢንሲግኒፊካንት የሚመስሉትን ታናናሾችን ይመርጣል። እኔ አንድ ጊዜ በጣም የገረመኝ አንድ የቤተ ክርስቲያን ፓስተር ነው እንደዚህ ሲሰብክ እንደዚህ ተናገረ። ስለ እግዚአብሔር ፍቅር ነበር የሚሰብከው እና ስለዚህ ስለ ፍቅር ለማካፈል የሆነ ትልቅ ኮንፈረንስ ነበር አለ። ለሱ እየተዘጋጀው እያለ በጣም እጸልይ ነበር በጌታ ፊት እየጸለይኩኝ ድንገት የእግዚአብሔር መንፈስ ልክ እንደሚነጠቅ ነገር ወደ ላይ ከፍ አደረገኝ አለ። የእግዚአብሔር መንፈስ ማለት በመንፈሱ ማለት ነው። ከዛ የዓለምን ይቺን ዓለማችንን እርዝን እንዲህ ከላይ ሆኖ አሳየኝ። ከዛ ደግሞ እንደዚህ ልክ እንደሚወሰደው ወደ ኢንዶኔዥያ የሚባል ሀገር እዛ ወሰደኝ አለ በመንፈሱ። ከዛ እዛ ወሰደኝና የሆነ ትልቅ ቤት ውስጥ ነው እና የሆነ ትንሽዬ ልጅ አለ እና ትንሽዬ ልጅ በጠረጴዛ ውስጥ እንደዚህ ይደህያል። ከዛ እግዚአብሔር ማቲው ብሎ ጠራ ያንን ትንሽዬ ልጅ እና እግዚአብሔር አምላክ ያንን ማቲው በሰው አይን የማይሞላ ትንጥዬ ልጅ ግን በስሙ የሚጠራው ለሱ እጅግ ብርቅ ከዚህ ፕላኔት ዩኒቨርስ ትልቅ ዩኒቨርስ ሆኖ ያቺ ጻል ልጅ ያ ትንጥዬ ጻል ልጅ በጠረጴዛ ውስጥ ሆኖ የሚደየውን እግዚአብሔር አምላክ በስሙ ይጠራዋል። እግዚአብሔር ታናናሾችን የሚመርጥ አምላክ ነው። በመጽሐፍ ቅዱሳችን ውስጥ ዳዊት እንኳን ከወንድሞቹ ሁሉ ታናናሽ የነበረ ታናሽ ብላቴና የነበረ ወንድሞቹ እንኳን የማያከብሩት አባቱ እንኳን ድግስ ተደግሶ ሳሙኤል ሊቀባ ነው ልጆችን ጥራ ሲባል እንኳን እሱን ያችን ታናሹን ልጁን እንኳን ዳዊትን አልጠራው። ከዛ ሁሉንም አሳልፎ ይሄ ይሁን የተመረጠው ለንግስና ይሁን እየተባለ ሰባቱም አልተመረጡም። ከዛ ሳሙኤል ግራ ገባው። ሌላ ልጅ አለ እኮ አለ አንድ ታናሽ ብላቴና እዛ በግ ጠባቂ በልቶሎ አምጣልኝ። ከዛ እግዚአብሔር ግን በጣም ታናናሾችን የሚመርጥ አምላክ ስለሆነ ተነሳና ቀባው አለው። ቁጭ ብለም አይደለም ተነሳና እኔ ያከበርኩት ነው እኔ ታናናሾችን የማከብር አምላክ ነኝ ብሎ ተነስቶ እንዲቀባው አደረገ። ለንግስና ተቀባ። ዳዊት ታናሽ የነበረ እግዚአብሔር ታናናሾችን መምረጥ ደስ ይለዋል። እግዚአብሔር ጉዳዩ ከፊዚካል ከሚታይ ነገር አይደለም፣ ጉዳዩ ከልብ ጋር ነው። ልባችን እግዚአብሔርን የሚፈልግ ከሆነ እናገኘዋለን። እግዚአብሔርን የሚፈልግ ልብ ያለው ደስ ይበለው ይላል። እግዚአብሔር ደስ ይለዋል። ኢየሱስ ጌታ ነው እና እግዚአብሔር አመራረጡ ማንንም የማይንቅ ነው ሲመርጥ። እግዚአብሔር ታናናሾችን ይመርጣል። ሌላ ደግሞ እግዚአብሔር የተዋረዱትን ከፍ ከፍ ያደርጋል። እቺ ከተማዋ ቤተልሔም በጣም የተዋረድሽ አንቺ በጣም ምስኪን የምትመስይ ነሽ፣ ነገር ግን ካንቺ ገዢ የሆነ ይወጣብሻል። የተዋረድሽ ከተማ ብትሆኚም ዝቅ ያልሽ ብትሆኚም ካንቺ ግን ገዢ የሆነ ይወጣብሻል ያለ ይናገራል። እኔ በጣም ደስ የሚለኝ ነገር ማርያም የጌታ ኢየሱስ ክርስቶስ እናት ማርያም እንደዚህ ያለች ሉቃስ 1:48 ትናገራለች። ስትጸልይ ልክ ኤልዛቤት ጋር ሄዳ ከዛ በማህፀኑ ያለው ዘለለ ብላት በጣም ደስ ተሰኝታ ያለች ማርያም እንደዚህ ትላለች፣ የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። እግዚአብሔር ከፍ የሚያደርገው ማን? ትሑታንን፣ የተዋረዱትን ትሑቶችን እግዚአብሔር አምላክ ከፍ የሚያደርግ አምላክ ነው። ይቺ ትንጥዬ ከተማ የተዋረደች ከተማ ናት ይቺ ቤተልሔም። ነገር ግን
እግዚአብሔር ግን ከፍ አደረጋት። ማርያምም በጣም ዝቅ ያለች ማንም ሊመርጣት የማይችል ነገር ግን በእግዚአብሔር ዓይን የከበረች መላእክቱ እንኳን ሲመጣ አንቺ ከሴቶች ሁሉ የተባረክሽ ጸጋ የሞላብሽ በእግዚአብሔር ዓይን ስትታይ አንቺ በጣም የከበርሽ ዝቅ ያልሽ ትሁት ሴት ነገር ግን እግዚአብሔር ደግሞ ያንን አይቶ ምን ያደረገሽ ከፍ ያደረገሽ። እዛ ነው የባሪያውን ውርደት የኔ ዝቅ ማለት በአምላክ የራሴ ዝቅ ማድረጌ ተመልክቶ እግዚአብሔር በእኔ ታላቅ ነገር አድርጓል። ከዛ ትውልድ ሁሉ ምን ይለኛል? ብጽዕት ይለኛል፣ የተብለስድ ነሽ ይለኛል፣ የተባረክሽ ሴት ይለኛል እያለች ትናገራለች። ኢየሱስ ጌታ ነው። እግዚአብሔር የተዋረዱትን ከፍ ከፍ የሚያደርግ አምላክ ነው። ይቺን ቤተልሔም የተዋረደች ዝቅ ያለች ናት፣ ግን እግዚአብሔር አምላክ ግን ከፍ ከፍ አደረጋት። ጌታ ኢየሱስ ክርስቶስ ሁሌው እንደዚህ ሲነሳ እቺ በቤተልሔም የት ነው የተወለደ? በቤተልሔም ኤፍራታ ከተማ የምትታወቅ ሆነች። የኢየሱስ ክርስቶስ የተወለደባት ገዢው የተወለደባት ከተማ ሆነች። ኢየሱስ ጌታ ነው። ስለዚህ ወገኖቼ የእግዚአብሔር አመራር እጅግ የሚገርም ነው። እቺን ቤተልሔምን የመረጠ ጌታ ዛሬም እኛ በእግዚአብሔር አባታችን ፊት ራሳችንን ዝቅ ዝቅ ካረግን በሱ ፊት ራሳችንን ካዋረድ ዝቅ ካረግን በጊዜው ከፍ ያደርገናል። ወገኖቼ የእግዚአብሔር ቃል ያ ነው የሚናገረው። በጊዜው ከፍ እንዲያረጋችሁ በኃይለኛው በታላቁ በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ እያለ ይናገራል ጴጥሮስ መልእክት ላይ። በኃይለኛው በታላቁ በእግዚአብሔር ፊት ዝቅ ስናረግ እሱ ኤግዞልት ያደርገናል፣ እሱ ይመርጠናል። እግዚአብሔር ዓይኖቹ ወደ ትሑታን ናቸው። በፊት ወደሚንቀጠቀጡ ራሳቸውን ዝቅ ወደሚያደርጉት ዓይኖቹ ወደ እነዛ ናቸው። ልክቺ ቤተልሔም ትንጥዬ ከተማ የምትመስል ግን በእግዚአብሔር ዓይን ግን የከበረች ከተማ ነበረች። እግዚአብሔር መረጣት። ኢየሱስ ጌታ ነው። እኛም በአምላካችን ፊት ራሳችንን ዝቅ ዝቅ ካደረግን ከፍ ያደርገናል። እግዚአብሔር እኛ ታናሽ ሆነን አይቶ እሱ አይንቀንም ወገኖቼ። ትንሹ ሕፃን ልጅ እንኳን እግዚአብሔር ፕሪሺየስ ብሎ በስሙ የጠራ እኛም እንደዛ ነው አምላካችን የሚያየን። ብርቅ ነን፣ ለሱ እጅግ ኢምፖርታንት ነን፣ በጣም አስፈላጊዎች ነን። ለሰው አንዳንድ ጊዜ ላይጠቅም ማንጠቅም መስሎ ሊታይ ይችላል፣ ግን ለእግዚአብሔር ግን እንጠቅመዋለን። እኔ በጣም የሚገርመኝ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊሄድ ፈልጎ ያየው የተወርጭላ ትንሿን ሂዱና አምጡልኝ፣ ፈታችሁ አምጡልኝ። ለጌታ ታስፈልጋታለች። ሜቢ ለነሱ አስሯታል፣ አጠቅም ተብላ ትንጥዬ ናት ተብላ እንደዚህ ይቺ ቤተልሔም ትንሽ የተባለች ግን ጌታ ኢየሱስ ክርስቶስ ግን ለኔ ግን ታስፈልገኛለች፣ ኢየሩሳሌም ድረስ ትወስደኛለች፣ ይቺ ውርንጭላ ታስፈልገኛለች፣ አምጡልኝ አለ። እና ለጌታ ሁሉኛ ትንንሽ ነን ብለን አንበል። እግዚአብሔር ትንንሾችን ለሱ ይፈልጋል፣ ይመርጣል። ኢየሱስ ጌታ ነው። አምላካችን ዛሬም ይህንን ክሪስማስ ስናስብ ይቺን ቤተልሔምን የመረጠ ጌታ ለሱ መምጫ መንገድ ያደረጋት ጌታ ዛሬ እኛንም የሚመርጠን አምላክ ነን። የማይነቅ አምላክ ነው የምናመልከው። በዚህ ደስ እያለን አምላካችንን እናምልከው፣ እናመስግነው። ክሪስማስን ስናስብ ይቺን ቤተልሔምን የመረጥክ ጌታ ራስን ዝቅ ዝቅ አርገ በዛ በትንሽ ቤተልሔም የመጣ ጌታ ዛሬም በኔ ቤት መምጣት አንተ ግድ አይልክም። ጌታ ሆይ ዛሬም በኔ ቤት ተገኝ እያለን አምላካችንን ስሙን እንጥራ። ሃሌሉያ። እስቲ እንጸልያለን። ለሚያማቸው ወገኖች በየስም ብላችሁ እጃችሁ በሚያማችሁ ስፍራ ጫኑ። እግዚአብሔርም ደግሞ ፈውስን ያደርጋል። ሃሌሉያ። አባቶ የተመስገን ስለመጣውና ቅዱስ ቃል ተባረክ። ያንተ አመራረጥ ልዩ ነው ጌታ ሆይ። እንደ ሰው ማትመርጥ አምላክ አንተ ነህ። ሰው ትልልቅ የሚያምር ትልልቅ ነገሮችን ይመርጣል። አንተ ግን ምስኪኑን በሰው ዓይን የማይሞላውን አይጠቅምም የተባለውን አንተ ግን ትመርጣለህ። ለክብር ለስራ ትጠቀማለህ። እግዚአብሔር ሆይ ተመስገን። ስለ አመራረጥ ተባረክ። እንደ ሰው ስላልሆንክ ጌታ ተመስገን። አሁንም አባቶ ጸልያለሁ ለሚያማቸው ወገኖች እጃቸውን በጫኑበት ስፍራ ላይ ፈዋሹን ስምህን እጠራለሁ። ሬካ ፓስኬ ፓራ ካላማዲያ ሪላ ማሲ ማስኬ ፓራ ካላማዲያ ራፓስ ኮሮሎ ማሲ ፓራ ካላማዲያ ሬካ ላማስኬ ሲ ፓራ ላማዲያ በኢየሱስ ስም አሁን የበሽታ ምንጭ ሁሉ የደረቀ ይሁን። ወገኖቼን ያስጨነቃቸው ግራ ያጋባቸው በሽታ ማንኛውም ነገር ጭንቀት ቢሆን እግዚአብሔር ስም ያለው ስም የሌለው የበሽታ ኃይል ሁሉ አሁን በኢየሱስ ስም ከምንጩ የደረቀ ይሁን። ተጽዕኖ ሁሉ በኢየሱስ ስም የተመታ ይሁን። አእምሮን የሚያልፍ ያንተ ሰላም ያንተ እረፍት ለወገኖቼ ይብዛ ይጨመርላቸው። ክፉ ሁሉ በኢየሱስ ስም ይመታ። እግዚአብሔር ሆይ አንተ ፈዋሽ አምላክ ነህ። ፈውስ የልጆች እንጀራ ነው እንዳልክ አሁን ከዚህ ሰዓት ጀምሮ ፈውሳቸውን ይቀበሉ። ሃሌሉያ። ራካ ፓስኬ ፓራ ካላማዲያ ሪላ ማሲ ማስኬ ፓራ ካላማዲያ እለፍ የእግዚአብሔር መንፈስ ወገኖቼን አሁን ንካቸው። ሰላማቸው ይመለስ፣ እረፍታቸው ይመለስ፣ ደስታቸው ይመለስ፣ ጤንነታቸው ይመለስ።
እግዚአብሔር የተያዘባቸው ምርኳቸው ሁሉ አሁን የተመለሰ እንዲሆን እኔ በኢየሱስ ስም ጸለይኩኝ። አባቶ የተባረክ። ወገኖቼ ስለነካ ስለዳሰስክ ፈውስ ስላለፈ አባቶ የተመስገን። ክብር ምስጋና ለአንተ ብቻ ይሆንልህ በኢየሱስ ስም። አንድ ጥሪ ደግሞ ሳላቀርብ ፕሮግራሜን አልጨርስም። ጌታ ኢየሱስ ክርስቶስን የግሌ አዳኜ አድርጌ ይህንን ከድንግል ማርያም መጥቶ በግርግም የተወለደውን በቤተልሔም በትንሽዬ ከተማ የተወለደውን ኢየሱሴ እፈልጋለሁ። መዳን ያለው በሱ ነው ብለን ዛሬ በሱ ለማመን የምንፈልግ የመዳን ቀን ዛሬ ነው ወገኖቼ። ስለ ነገ የምናውቀው ነገር የለም። ዛሬ ግን እግዚአብሔር ድምጹን አሰምቶናል። ድምጹን ስትሰሙ ልባችሁን ልከኛ አታድርጉ ይላል የእግዚአብሔር ቃል። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ስልጣንን ሰጣቸው ይላል የአባቴ ቃል። ስለዚህ ይህንን ጌታን እቀበለዋለሁ፣ አምነዋለሁ። አዳኝ አድርጌ የራሴ የግሌ አድርጌ ኢየሱሴን እቀበላለሁ ለምንል ከኔ ጋር ይህንን ጸሎት ጸልያላችሁ። እኔ ደግሞ እጸልይላችኋለሁ። ሃሌሉያ። ጌታ ሆይ ወደ አንተ መጥቻለሁ። ኢየሱስን የግሌ አዳኝ ጌታ ካህን አድርጌ እቀበላለሁ። በልቤ አምናለሁ፣ ባፌም ደግሞ እመሰክራለሁ። ኃጢአቴን ሁሉ ይቅር በለኝ፣ ስሜንም በሕይወት መዝገብ ላይ ጻፈው። ስለተቀበልከኝ አመሰግናለሁ በኢየሱስ ስም። አባቴንን የጸለዩ ወገኖቼ ባርካቸው። ሲወጡ ይባረኩ፣ ሲገቡ ይባረኩ። ሕይወት ነፍሳቸው ሁሉ የተባረከ ይሁን። ወደ እኔ የመጡትን ፍጹም ወደ ውጭ አላወጣቸውም እንዳልክ በቤት ትከላቸው፣ አስተምራቸው። እግዚአብሔር ሆይ ከክፉ ሁሉ ደግሞ ጠብቃቸው። ወገኖቼን ለተባረኩት ለአማሩት እጆች ላታሳልፍ የሰጠው እግዚአብሔር ሆይ ስለነበረን ጊዜ ሁሉ ተባረክ። በቃል አልፈ ስለተናገርከን ተመስገን። አሁንም ጊዜያችንን መውጣት መግባታችንን ሁሉ ላንተ አሳልፍ የሰጠው የበቀል ኃይላት ሁሉ በኢየሱስ ስም ይታሰሩ። ክብር ሁሉ ለስም ይሁን በኢየሱስ ስም አሜን። ኢየሱስ ጌታ ነው። እንግዲህ እግዚአብሔር አምላካችን ተናግሮናል፣ አስተምሮናል። ስለ አንቺ ቤተልሔም በዚች በቤተልሔም ተናግሮናል። አመራረጡ እንዴት ልዩ እንደሆነ ጌታ ተናግሮናል። ስሙ ይባረክ። እንግዲህ ወገኖቼ ፕሮግራሜን ጨርሻለሁ። እንግዲህ ሳብስክራይብ አድርጉ፣ ሼር አድርጉ። እግዚአብሔር አምላክ በዚህ የሚያካፍለንን ቃል እየተማማረን እግዚአብሔር ሕይወታችንን እያሳደገን እሱን ወደ ማወቅ ሞር ወደሱ ወደ መረዳት ሀሳቡን ወደ ማገልገል እንደርሳለን ወገኖቼ። እንግዲህ ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም ደግሞ ወዳችኋለሁ። በሌላ ጊዜ በሕይወት ምኖር እድሉን ጌታ ቢሰጠኝ በሌላ ሀሳብ በሌላ ቃል በፊታችሁ ቀርባለሁ። ተባረኩልኝ። አሜን።